በዚህ ቪዲዮ መጨረሻ ላይ በእርግጠኝነት ስለ መኪና ግዢና ስለ መኪና ያላችሁን ሐሳብ ኮምፕሊትሊ ትቀይራላችሁ። ይህን ቪዲዮ የምሰራላችሁ እንቅልፌን አጥቼ ብዙ ሪሰርቾችን ሰርቼ እንዲሁም ትክክለኛ የሆኑ የመኪና አስመጪዎችን በማናገር ነው። ይሄን ቪዲዮ መኪና መግዛት ላሰበ ሰው ወይም ደግሞ ራሳችሁ መኪና የመግዛት እቅድ ካላችሁ በመጪው 1 ዓመት 2 ዓመት ወይም በቅርብ ጊዜ መኪና የመግዛት ህልም ካላችሁ ይሄ ቪዲዮ ሊያመልጣችሁ አይገባም። ግን እጅግ በጣም የለፋውበት ቪዲዮ ስለሆነ ቪዲዮውን እስከ መጨረሻው ማየት እንዳትረሱ። አንድ ዩቲዩበርስ የሚባል የዩቲዩብ ቻናል አለና እዛ ላይ በደንብ ተንትኖ ስለ መኪና ማስመጣት ወይም ደግሞ ስለ መኪና ዋጋ ወይም መኪና መግዛት ያዋጣል ወይስ አለመግዛት፣ አሁን ላይ እንግዛ ወይስ ወደፊት እንግዛ የሚለውን እስኪ አስተያየቱን እንየው። 26 ላይ ሆናችሁ የ25 መኪና 1 ዓመት ሌት ነው የሚሆነው፣ ወይም ደግሞ የ24 መኪና 2 ዓመት ሌት ነው የሚሆነው፣ የ23 መኪና 3 ዓመት ሌት ነው የሚሆነው። የ26 የተመረቱ መኪኖች ወደ ገበያው ገቡ ማለት ባይ ዲፎልት 25 ላይ የነበሩ መኪኖች ዋጋቸው እንደ በፊቶቹ የነዳጅ መኪኖች ያን ያህል ኢምፓክት የማይኖረው አይሆንም። ይሄን አስተያየት ከሰጠ በኋላ ቼክ ለማድረግ ሞከርኩ። ለምንድን ነው የምንጠቀመው? ራይድ ሰርተን ገቢ ማንጫ ነው? በየቀኑ የራሳችንን ቢዝነስ ረን ለማድረግ ይጠቅመናል? ወይስ ይሄ መኪና ዋጋው ወደፊት ስለሚጨምር እንደ ኢንቨስትመንት ልጠቀመው ብሎ ሰው ያስባል። ስለዚህ አንደኛ ጥያቄ የሚሆነው ለምንድን ነው የምገዛው የሚለው መመለስ መቻል አለበት። ኢንካም ለማምጣት ነው? ገቢ ለማምጣት ነው? ወይስ ይዤው ወደፊት መጨመሩ ስለማይቀር ብሎ እንደ ኢንቨስትመንት አማራጭ ነው? ወይስ ለቢዝነሴ አሁን ለምሰራው ስራ ይጠቅመኛል? ጥያቄውን መመለስ የእናንተ ስራ ነው። ይሄን በትክክል መልሱ። መጀመሪያ የመንግስት ውሳኔ እንግዲህ በቀጣይ ጊዜ እጅግ በጣም የተለየ ነው የሚሆነው። መኪና ማርኬት ላይ የሚፈጠረው ነገር ጠቅላይ ሚኒስቴሩም የተናገሩት እሳቸው እንግዲህ ቢናገሩም ባይናገሩም በቀጣይ የኢትዮጵያ የመኪና ማርኬት እንደዚህ አይቀጥልም። ፎር ሹር ይህን በእርግጠኝነት መናገር ይቻላል። 1 ሚሊዮን 2 ሚሊዮን 3 ሚሊዮን ከአንድ መኪና ላይ እያተረፉ ሊቀጥሉ አይችሉም። ይህን በጣም በእርግጠኝነት መናገር ይቻላል። ምናልባት ዋጋው ሊጨምርም ሊቀንስም ይችላል። ከዚህ እሱ አይደለም ግን በእርግጠኝነት ሰው መኪና ሲገዛ የሚበላውን ብር አይበላም። በቀጣይ ማወቅ ያለባችሁ ይህንን ነው። እንደ ሌላው ማርኬት ልክ እንደ ቤቱ ወይም ደግሞ ሌላ ላይ እንዳለው ቢዝነስ በእርግጠኝነት መኪናም ላይ ይደገማል። መኪና ላይ የሚያተርፉብን ትርፍ በቃ ተአምራዊ የሆነ ትርፍ ነው። ይህን ማወቅ ይቻላል። በቀላሉ ቼክ ማድረግ ትችላላችሁ ራሳችሁ ጎግል ገብታችሁ ወይም የሆነ የመኪና ሽያጭ ካምፓኒ ቻይና ላይ ኦር የሆነ ቦታ ላይ የምትፈልጉትን መኪና ዋጋውን ቼክ አድርጉ። በዶላር ወደ ኢትዮጵያ መንዝሩት ያንን። ከዛ በኋላ የትራንስፖርቱን የካርጎን ምናምን ኤልሲ ሲፈቀድ ኤልሲ ቻርጁን ምናምን ቼክ አድርጉና ስንት እንደሚመጣ እዩት። ከዛ መኪና ሻጩ ስንት ብር እንዳተረፈባችሁ ማየት ስለምትችሉ ማለት ነው። ስለዚህ የመኪና አስመጪዎች ትርፍ እንደዚህ እንደማይቀጥል በጣም እርግጠኛ ነኝ። 2 በሉ። 3ኛ ደግሞ ብሔራዊ ባንክ ለኢምፖርተሮች ኤልሲ ቻርጅ ላይ የሚጣል 2.5 አካባቢ ነበር። ለምሳሌ $100,000 ቢፈቀድለት አንድ አስመጪ $2,500 ለባንኩ ሰርቪስ ቻርጅ ይከፍል ነበር። አሁን ወደ 1,500 ሰርቪስ ቻርጁ ቀንሷል። ይሄ አንድ በሉ። ሁለተኛው ደግሞ ኤክስፖርት ካደረገ አንድ ሰው 70%ን ለምሳሌ $100,000 ኤክስፖርት ቢያደርግ 70,000ን መጠቀም ይችላል። ስለዚህ ኢዝሊ በቀላሉ ኢምፖርት ማድረግ ይችላል ማለት ነው። ናሽናል ባንክ ያስቀመጠው ይሄ እድል ምናልባት በቀጣይ የመኪና ኢምፖርት ላይ ወይም ኢምፖርቱ ላይ ትልቅ አስተዋጽኦ ይኖረዋል ብዬ አምናለሁ። ስለዚህ በቀጣይ ምናልባትም 1 ዓመት ኦር ከ6 ወር በኋላ
በእርግጠኝነት የመኪና ዋጋ ባይቀንስ እንኳን እንደ ሌላው ሴክተር ትክክለኛ ዋጋውን ይዞ ይቀመጣል። ሞስት ፕሮባብሊ የኔ ግምት ከሆነ የኔን ግምት አስቀምጥ ካላችሁኝ ግን በእርግጠኝነት የመኪና ዋጋ ይቀንሳል። ይህን መናገር እችላለሁ። ኖርማሊ ፋይናንስ ሴክተር ላይ ስለምሰራ ወይም ደግሞ እንደዚህ በደንብ ዲፕ ሪሰርች ስለሰራው ስላየው ስላጠናሁት ብቻ ሳይሆን አፍሪካ ሀገር ውስጥ በቀላሉ ኬንያ ላይ ማየት ትችላላችሁ። በጣም በዝቅተኛ ዋጋ ነው መኪኖች እየተሸጡ ያሉት። ለምን እንደሆነ አይገባኝም። እኔ ሴንስ የመንግስት ጣልቃ ገብነት ሀገራችን ላይ ስለሌለ የመኪና ዋጋ እንደ ልቡ ከፍ ዝቅ ማድረግ ይችላል። በቃ በቀላሉ ለምሳሌ ሴጉል ሄጄ ጠይቄያለሁ። ከስንት ቀን በፊት መሰላችሁ? ኦልሞስት ከ20 ቀን ምናምን በፊት ሄጄ ጠይቄ ነበር። 3,800,000 ነው ያሉኝ ዋጋውን። ኦልሞስት ከ2 ቀን በፊት ምናምን ደግሞ ማርኬቱ 4.2 ገብቷል። 400,000 ብር ጭማሪው በምን ምክንያት ነው? በቀላሉ ጦርነት ተጀመረ። አሜሪካ ጦርነት ስለጀመረች ይዘጋል፣ ወደቡ ሰው መግባት አይችልም በሚል ፕሪዲክሽን ብቻ 400,000 ብር ጭማሪ። ኢቱ መኪና 4,100,000 4 ሚሊዮን እየተሸጠ ነበር። አሁን ባልኳችሁ ፔሪድ ከ18 ቀን ወር ከ17 ቀን በኋላ ደግሞ ዛሬ ላይ 4.5 4.6 እየጠሩ ነው። በዚሁ ምክንያት ኢማጂን ምን ያክል እንደምንበላ ማሰብ ያስፈልጋል ነው። ኖርማሊ መኪናው መጥቶ ቫሊዩ አድርጎ ሰርቶ የምናገኘው በነፊት እንዳለ ሆኖ ግን መኪና ለመግዛት እቅድ ላላችሁ ሰዎች በደንብ ፕሪዲክት ማድረግ ማሰብ 2025 ላይ የተገዛ መኪና በተለይ ኤሌክትሪክ ከሆነ 2026 ላይ 100% ዋጋው ይቀንሳል። 2026 ላይ ያመጣችሁት ወይም ያስገባችሁት መኪና ወይም የገዛችሁት መኪና 2027-28 ላይ እጅግ በጣም ይቀንሳል። ስለዚህ እንደ ነዳጅ መኪና እንዳታስቡት የኤሌክትሪክ መኪና። ስለዚህ ከታይም ቫልዩ ከመኪናው ጋር ታይም ቫልዩ ማድረግ ያስፈልጋል ማለት ነው። 2024 ላይ የተገዛ መኪና እጅግ በጣም ቫልዩ ይቀንሳል። የባትሪ ፐርፎርማንሱ ይቀንሳል። ይሮፍ የተመረተበት አመት ማተር ያደርጋል ስትገዙ ኦር ስትሸጡም። ስለዚህ ቫልዩ እየቀነሰ ስለሚሄድ ቢ ኬርፉል፣ ኬር አርጋችሁ መኪና ላይ ኢንቨስት አድርጉ፣ መኪና ግዙ ብዬ የዛሬውን ቪዲዮ አዘጋጀውላችሁ። በጣም በተረጋጋ የቪዲዮ ሂደት ነው ዛሬ የሰራሁላችሁ። ምናልባት ማጣቀሳዎችንም በመሃል አድርጌላችኋለሁ። ትንሽ መኪና ላይ ቫልዩ አድ አድርጌላችሁ አለሁ ብዬ አስባለሁ። ስለዚህ ይሄን ዩቲዩብ ቻናል ሰብስክራይብ በፍጹም እንዳይረሳ፣ ቪዲዮ ላይክ አድርጋችሁ ውጡ። በቀጣይ በአዲስ የቢዝነስ እና የፋይናንስ ኢንፎርሜሽን እመለሳለሁ። እስከ ቀጣይ ቪዲዮ ቴንኪው።